ግንቦት 29 ስቴዲየም እንገናኝ። በአንድ ሺህ ብር ለ24 ብቻ የሚቆይ የመጀመሪያ ዙር ትኬቶች በአዋሽ ባንክና በአዋሽ ብር ፕሮ እየተሸጡ ይገኛሉ። ፈጥነው ትኬቱን ይቁረጡ። ሃይ ጋይስ እንዴት ናችሁ? እንደሚታወቀው እንግዲህ ግንቦት 29 በአዲስ አበባ ስታዲየም ትልቅ የሙዚቃ ኮንሰርት ተዘጋጅቶልናል። እዛ ላይ ፐርፎርም ከሚያደርጉ አርቲስቶች መሃል አንዱ ሮቤል ሚደቅሳ ነው። ይሄንን ጊፍት ወስደን እንሰጠዋለን ማለት ነው። አርሰናል በማሸነፉ የተሰማውን ደስታና ምን ዘፈን ፐርፎርም እንደሚያደርግልን እንጠይቀዋለን ማለት ነው። ተከተሉኝ። ሰላም ሮቤል፣ እንዴት ነህ? እንኳን ደህና ቆየህ። ይሄንን ጊፍት ያለ መተናል። እስቲ እንግዲህ ግንቦት 29 በአዲስ አበባ ስታዲየም ትልቅ የተባለ ኮንሰርት ተዘጋጅቷል። ስለሱ አንዳንድ ነገሮች በልልን። ያ በጣም በቃ እንግዲህ ግንቦት 29 እንዳትቀሩ። ሁላችንም የአርሰናል ፋን እግር ኳስን እስከዛሬ ስንከታተል የነበረ 22 ዓመትም ጠብቀናል። በጣም ደስ የሚል ጊዜ እናሳልፋለን። አይቀሩም። ግንቦት 29 ላይ እዛ ጥሩ ሙዚቃዎችን እናቀርባለን። እኔ የምጮትላችሁንም ሙዚቃ እናንተ ሰጀስት ማድረግ ትችላላችሁ። በአሪፉ ሰለብሬት እናደርጋለን። ግንቦት 29 ስቴዲየም እንገናኝ። አይቀርም። የትኛውን ዘፈን እንጠብቅ የሚለውን ነገር አምሹር ሻላይ ሁሉ አይቀርም። የትኛውን ዘፈን እንጠብቅ የሚለውን ደግሞ ኮመንት ላይ እናንተ ታሳውቁናላችሁ ማለት ነው። እናመሰግናለን። እናመሰግናለን። ቀልቤ ልቤ ካንቺ ነውና